በአሁን ሰዓት ደግሞ እሱም ብዙ ለምኗት ብዙ ይቅርታ ጠይቋት ይቅርታውን ባለመቀበሏ ይመስለኛል አሁን እሱም እልህ ተጋብቷል፣ እልህ ተያይዟል። ያ እልህ ደግሞ ስለማያዛልቅ እሱንም በመገሰጽ ወደ ቀድሞ ፍቅራቸው ወደ ቀድሞ አንድነታቸው ስምምነታቸው እንዲመጡ እግዚአብሔርን እንለምናለን። እግዚአብሔርን ደግሞ ይሰማናል። ይህንን ነገር ደግሞ እግዚአብሔር እንደሚረዳን ባለሙሉ ተስፋ ነኝ። አሁን ሩትዬ ትንሽ ደከም ብሏት አረፍ ብላለች። እንጠራትና አንዳንድ ነገር እስካሁን ምንም አይነት ነገር ተጭነናት አልተናገርናትም። ያው በቀልድ ትዳር ምን እንደሆነ ልጅ ደግሞ አባት ልጅ የአባቱን ጥያቄ ሲያነሳባት ምን ምላሽ እንደምትሰጥ የነዛን ነገሮች አንዳንድ በቀልድም በምንም እያደረግን ነግረናታል። ያው እሷ ማራዳ ናት፣ ይገባታል። እምቢ አትለኝም ብዬ ተስፋ አደርጋለሁ እና ሩታዬ አረፍ ብላለች።